ሰላም የሊተራኪ ቤተሰቦች ዛሬ በዓለም ዲጂታል ታሪክ ውስጥ ታይቶ የማይታወቅ ግዙፍ ተጽዕኖ ስላለው ግለሰብ እናገራለሁ። ጂሚ ዶናልድሰን ወይም በሁላችንም ዘንድ ሚስተር ቢስት ተብሎ የሚጠራው ይህ ሰው በሰው ልጅ ታሪክ ላይ ትልቅ ተጽዕኖ ካላቸው ሰዎች አንዱ ለመሆን በቅቷል። ግን ዛሬ የምናየው የቢሊዮነርነት ህይወት ከመጀመሩ በፊት የነበረው ጉዞ ምን ይመስል እንደነበረ ነው። እስከ ቪዲዮ መጨረሻ ካያችሁ አንድ ተራ ወጣት እንዴት ዓለምን በቪዲዮ መቆጣጠር እንደቻለ ሚስጥሩ ይገለጥላችኋል። The fastest man in the world or the fastest robot in the world? Go! We are ጂሚ ወይም ሚስተር ቢስት በ1998 በካንሳስ ተወልዶ በሰሜን ኮራሊያ ነው ያደገው። በ12 ዓመቱ ሚስተር ቢስት 6000 በሚል ስም የመጀመሪያውን ቪዲዮ ሲጭን ተመልካች አልነበረውም። ለአመታት ሌትስ ፕላይ የተባሉ ጨዋታዎችን እየተጫወተ አነስተኛ ቪዲዮዎችን ይለቅ ነበር። በዚያ ክፍል ውስጥ ሆኖ የምናየው ጂሚና ጓደኞቹ እንዴት ስለ ዩቲዩብ አልጎሪዝም ብቻ ሌሊትና ቀን በስልክ ሲወያዩ እንደነበር ይታወቃል። እያንዳንዱ ተምኔል የቪዲዮ ርዕስና ተመልካቾችን በቪዲዮ ላይ ለምን ያህል ጊዜ እንደሚያቆዩ ለአመታት ምርምር አድርገዋል። እውነተኛው ለውጥ የመጣው በ2017 ዓ.ም ነበር። ጂሚ እስከ 100,000 ድረስ በመቁጠር ላለፉት 40 ሰዓታት የሰራውን ቪዲዮ በአንድ ሌሊት ዩቲዩብን አናወጠ። ይህ ቪዲዮ ሚስተር ቢስት ሰዎች የማይቻል የሚሉትን ነገር ለማድረግ ትኩረት እንደሚሰጥ አስረገጠ። ከዚያም የመጀመሪያዎችን $10,000 ስፖንሰርሺፕ ለራሱ ከማስቀረት ይልቅ ለበረንዳ ዳሪዎች በመስጠት የበጎ አድራጊነት ጉዞውን ጀመረ። ብዙዎች ሚስተር ቢስት እንዴት እንዲህ ሊከብር ቻለ ብለው ይጠይቃሉ። ሚስጥሩ አንድ ነው፣ ሪኢንቨስትመንት። ጂሚ በመጀመሪያዎቹ ዓመታት ያገኘውን ገቢ ሁሉ ለራሱ ልብስ ወይም መኪና ከመግዛት ይልቅ ለቪዲዮዎች ጥራት ያውል ነበር። አንድ ቪዲዮ ሰርቶ $10,000 ካገኘ ለሚቀጥለው ቪዲዮ $11,000 ያወጣ ነበር። ይህ ኪሳራ ቢመስልም አዳዲስ ተመልካቾችን በማምጣት በረጅም ጊዜ በሚሊዮን የሚቆጠሩ ትርፍ አስገኝቶለታል። ዛሬ ሚስተር ቢስት ዩቲዩበር ብቻ አይደለም፣ ፌስቲቫልስ የተባለ የቸኮሌት ኩባንያና ሚስተር ቢስት ቡርገር በመክፈት ግዙፍ ቢዝነስ ሰው ሆኗል። በተጨማሪም ቲም ትረስት እና ቲም ሴንስ በተባሉ ፕሮጀክቶች በሚሊዮን የሚቆጠሩ ዛፎችን በመትከልና ውቅያኖስን በማጽዳት ለዓለም ትልቅ አርአያ ሆኗል። የጂሚ ዶናልድሰን ስኬት የመጣው ከብደት በሚቆጠር ትጋት፣ ኦብሴሽን እና ተስፋ ባለመቁረጥ ነው። ከዓመታት በፊት በዚህ ጠባብ ክፍል ውስጥ ሆኖ ቪዲዮ ይጭን ነበር። ወጣት ዛሬ በቢሊዮኖች የሚቆጠር ሀብት ባለቤት ቢሆንም ተግቶ መስራቱን ግን አላቆመም። እናንተስ ከዚህ ታሪክ ምን ትማራላችሁ? ገንዘብ ቢኖራችሁ እንደ ጂሚ ለሌሎች ሰዎች ትሰጣላችሁ ወይስ ለራሳችሁ ትይዛላችሁ? ኮሜንት ላይ ጻፉልን። ለሊተራኪ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።